ሰርጉ ፕሮሰስ እንገባ ብቻ ቤተሰብ ነገርን ሽማግሌ ተላከ ምናምን አባቴ ውጪ ነበረ ከዛ በቃና አያቴ ቤት ምናምን ተደረገ ኒካህ ሽምግልናችን ከዛ የኒካህ ቀን ተወሰነና ቀኑ ተወስኖ ምን መጣ ብቻ የሆነ ሰርግ ለመደገስ በቃ ሆቴል መምረጥ ምናምን ጀመርን እዛ ፕሮሰሱ ከገባን በኋላ ለምን ኒካሁ ቀድሞ አይታሰርም ኒካህኛ ጋር የሚወሩ ቁርአን ይቀራል የሚባሉ ስቴፖች አሉ የምታልፊያቸው ዝም ብለሽ ቀለበት ብቻ አይደለም የምታደርጊውና ያኛው ታይም ስለሚወስድ ከሱ ቀን በፊት ይደረግና ፕሮግራሙ ደግሞ ለብቻ ይሆን ተባለ ከዛ በኋላ እሺ ተባለ ኒካህ ይደገስ ተባለ ከዛ ኒካህ አይደገስ ምክንያቱም ሁለት ወጪ ይሆንብናል አሁንም በትንሽ ቀን ልዩነት ሁለት ድግስ ይሆንብናል ለዛ አንድ ላይ ሰርጉ ይሆን ብለን ሐሳብ ሰጠንኛ አይ ችግር የለውም አይ ኒካህ ይሁን ምናምን ነገር ተባለ እሺ ተባለ ፕሮግራም ተጀመረ ትንሽ ነው በቃ መተው ኒካህ አስሮ ይጣሉ ምሳ ብቻ ነው ምናምን ተብሎ ይያለ ሰፋ ፕሮግራሙ ድንኳን ተጣለ ምናምን ልብስ ልበሽ ሲሉኝ ይቅርብኝ ሚናቴ አልልበስ ከለበስኩኝ እየሰፋ ነው የሚሄደውኛ እናስፈልግም እኛ በሌለንበትም ማሰር ይቻላልና እናስፈልግም እንደዛ ይሁን ከዛ በኋላ ሰርጉን ደግሞ በደንብ ይደገሳል ነው ነገር ብለን ነበር ብቻ አይሆንም ማሉኝ ለበስኩኝ እሱም መጣ የሆነ ስልሽ የችኮላ ነበር ድንገት ነው የመጣው የሱ ሚዜዎችም ድንገት ነው የነገራቸው ምናምን ሳይዘጋጁ ነው የመጡት አልጠበቀንም ነበር እንደዛ ፕሮግራሙ እንደዛ እንደሆነ እነሱም አልገመቱም እኔም አላቅም ነበር በርግጥ ሳይሆን እኛም ስንሰማ ድንገት ከዛ ድግሱ ላይ ብቻ መጡ ደስ ይል ነበር